በ2024 ዓመተ ምህረት ጋክ የመኪና አምራች ካመረታቸው መኪኖች መሃል አዮን ዋይ ፕላስ የሚባለውን መኪና ይዤላችሁ መጥቻለሁ። ይሄ መኪና ኤሌክትሪክ ሞተሩ 150 ኪሎዋት በፍሮንት ዊል ድራይቭ የተሰራ ሲሆን ከ0-100 ኪሎ ሜትር በሰዓት 8.5 መድረስ ይችላል። ቶፕ ስፒዱ ደግሞ 150 ኪሎ ሜትር ፐር ሃወር ሲሆን በ63.2 እስከ 64 ባለው ኪሎዋት ሃወር 510 ኪሎ ሜትር ከቨር ማድረግ ይችላል። ይህ መኪና 5 ወንበር ሲኖረው ፓኖራሚክ ሰንሩፍ እንዲሁም 14.6 ኢንች መልቲሚዲያ ታች ስክሪን እና ለድራይቨር 10.25 ኢንች ኤልሲዲ ስክሪን ተገጥሞለታል። የዚህ መኪና ሴፍቲ ትራክሽን ኮንትሮል ያካተተ ሲሆን በውስጡ 6 ኤርባጎችን ይዟል። በተጨማሪም ክሩዝ ኮንትሮል፣ አዳፕቲቭ ክሩዝ ኮንትሮል፣ ሬር ፓርኪንግ ሴንሰር እና ካሜራ፣ አውቶ ክላይሜት ኮንትሮልን ጨምሮ የመጣ ነው። ዋየርለስ ቻርጅ እና ወንበራችን ሲቀዘቅዝ የሚያሞቅ ወንበራችን ሲሞቀን የሚያቀዘቅዝልን ቆንጆ መኪና ነው። ይህ መኪና በ50/50 ባንክ አመቻችተን አቅርበንላችኋል። በባንክ ብድር የምትፈልጉ እንዲሁም ካሽ መግዛት የምትፈልጉ ከታች በሚታየው ስልክ ቁጥር ማነጋገር መደወል ትችላላችሁ። የተለያዩ የመኪና ኢንፎርሜሽኖችን ለማግኘት ፔጃችንን ላይክ፣ ፎሎ፣ ሼር እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን።